ዲላን ወዷን ሞት ነው። ዳይላን ፔጅ ሀረር ከገባ ጊዜ አንስቶ ምንም ጥሩ ሁኔታ ላይ እንዳልሆነ ተነግሯል። በዛሬው ቀን ግን ታሞ ምንም አይነት ጉብኝት እያካሄደ እንዳልሆነ አዶናይ ተናግሯል። ይሄ ሰውዬ ተርፏል። እኔ የዚህ ሰውዬ መጨረሻ ቪዲዮ መመልከት እፈልጋለሁ። የምሬ ነው ብላችሁ በጉጉት ሲጠበቅ የነበረው የሴዶ ማርሻል አርት እና የጆኒ የቦክስ ውድድር ላይ ሴዶ አምልጫለሁ፣ ውድድሩን አልወዳደርም፣ ቱርክ ነው የሚገኘው። ታዲያ ግን ይህንን መስፈርት የምታሟሉ ከሆነ ብቻ እወዳደራለሁ ብሎ ያልተጠበቀና እጅግ የሚያስደነግጥ መስፈርት አውጥቷል። መስፈርቱ ምንድነው? የማሳያችሁ ነው የሚሆነው። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለው ወይ ማለት ነው። ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በኢቢኤስ ቴሌቪዥን ላይ እጅግ የምንወደው አንጋፋው ጋዜጠኛ ዮናስ ከበደ ከኢቢኤስ ቴሌቪዥን ለቋል ተብሎ ብዙ መረጃዎች የተለቀቁ ይገኛሉ። ይህ ነገር እውነት ነው ወይ የሚለው መረጃ በዚህ ቻናል ላይ ታገኙታላችሁ። ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በርካታ ኢትዮጵያውያንን ያስቆጣው የቻናል ዋን ጉዳይ ምንድን ነው? ስቱዲዮ ውስጥ የተፈጠረው እንዲሁም ደግሞ ከስቱዲዮ በስተጀርባ የተሰሩ ያሉ ሚስጥሮችና በስቱዲዮ ላይ ይህ ያልተለመደ ከኢትዮጵያዊነት ባህል ያፈነገጠ ወሬ መነገሩ ወይም ደግሞ ስለ መራባ አካላቶች መነጋገራ መሆናቸው እጅግ አስደንግጧል። ጉዳዩ ምንድነው? ከምን ጋር ተያይዞ ነው? ስቱዲዮ ውስጥ ምን ተፈጥሮ ነው የሚለውን እንቃኛለን። ሆኖን አዲስ የሆነው የመራቢያ አካል ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። በበርካቱ ዘንድ ተወዳጅ የነበረው ላጤ ሾው ሁላችሁም እንደምታስታውሱት ከበርካታ ሴቶች ውስጥ አንድ ሴት ነጥሎ የማውጣትና የትዳር አጋር ፍለጋ የሚመስለው ቻናል ወይም ደግሞ ላጤ ሾው ተብሎ የሚታወቀው ጉዳይ ድራማ መሆኑ ተናግሯል። በዚህም በርካታ ኢትዮጵያኖች እንዴት እኛ ላይ ድራማ ትሰራላችሁ የሚል ቁጣን ቀስቅሷል። እናንተ ይህንን ጉዳይ ከምትመለከቱታላችሁ ዝርዝር መረጃውን ከራሱ አንደበት የማስቃኛችሁ ነው የሚሆነው። ተገናኝቶ ከካሜራ ውጭ ከቀረጻ ውጭ እንደዛ አፍተር ቀረጻው ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ በየማህበራዊ ሚዲያ ላይ የሚዘዋወሩ ምን አሉ የተባሉ ወሬዎችን መርጠን ለእናንተ የምናደርስበት ሰዓት ላይ ነው የምትገኙት፣ ወይም የዩቲዩብ ቻናል ላይ ነው የምትገኙት። በዚህ ቤት ምንም የሚያመልጣችሁ ወሬ ስለማይኖር መስማት የምትፈልጓቸውን ወሬዎች በሙሉ በአንድ ላይ ስለምታገኙ ሰብስክራይብ እና ላይክ ማድረጋችሁን ፖዚቲቭ ኢነርጂ ወይም ደግሞ ጎበዝ በርቺ የሚሉ ሀሳብ አስተያየቶችን ኮሜንት ሴክሽን ላይ ብታስቀምጡ ደስ ይለኛል። ምክንያቱም ከእናንተ ጋር እየጀመረ ስለሆነ ፖዚቲቭ ነገሮችን ንገሩ። ነገር ግን እንዲስተካከል የምትፈልጉት ነገር ካለ ግን ኮሜንት ሴክሽናችን ክፍት ነው፣ እቀበላለሁ። የምወዳችሁ የማከብራችሁ እህታችሁ ደግሞ ሙሉ መረጃውን በዝርዝር ልጣችሁ ዝግጅቴን ጨርሼ ወደ እናንተ ላደርስላችሁ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ትማሩበታላችሁ፣ መረጃ ታገኙበታላችሁ። አብራችሁን ቆዩ። ታዲያ የሀረር ጉዞ ትንሽ የተሳካ አይመስልም። ምክንያቱም ምንም አይነት ጉብኝት ላይ ያልተሳተፈው ዳይላን ምን ሆኖ ነው ብለን ስንጠይቅ የሰጠው ምላሽ ግን ዳይላን በአሁኑ ሰዓት ሆዱን ታሞ እንዳለና ምንም አይነት ጉብኝቶችን የተሳተፈ እንዳልሆነ አዶናይ ነግሮናል። ታዲያ የሀረርን ቆይታ አዶናይ ብቻውን እየጎበኘ ይገኛል። ነገር ግን የህዝቡን አቀባበልና አስተያየትም ሳላደንቅ ማለፍ አልፈልግም። ሀረር እውነትም የፍቅር የሰላም ሀገር መሆኗን አሳይታናለች። ዳይላን ፔጅ ደግሞ ሳይታመም ይህንን መልካም ህብረተሰብ ቢያይ እጅጉ ደስ ይለን ነበረ። ነገር ግን እሱ አልተመለከተም። አዶናይ ግን ብቻውን እየጎበኘ ይገኛል። ሌሎች መረጃዎች አሉኝ ያሳያችሁ። ሌላኛው ጉዳይ ሴዶ ማርሻል ነው። ሴዶ ማርሻል 80 ሚሊዮን የኢትዮጵያ ብር ካልሰጣችሁ ውድድሩን አልወዳደርም እያለላችሁ ነው። ምን ትላላችሁ? 20 ሚሊዮን ብር መኪና፣ 30 ሚሊዮን ብር ቤት እንዲሁም ደግሞ 20 ሚሊዮን ብር ለእጄ ለኪሴ የሚቀመጥ ብር ካልሰጣችሁኝ አልወዳደርም። ይኸው ለዚህም ስል ደግሞ ቱርክ ሄጄላችኋለሁ፣ አምልጫለሁ፣ በነፃ ልታስፈጉኝ ነው ወይ ብለው መስፈርት አስቀምጧል። ይህንን መስፈርት ምን ትላላችሁ ጋይስ? እኔ አልቻልኩም። ለዛ ነውና ማለት ቆይ ሴዶ ማርሻል ምንድነው የምትለን እንዴ? ከተወዳደርክ ትወዳደር፣ ካልተወዳደርክ አትወዳደርና በርካቶች በጉጉት ይጠበቁት እንደሆነ አውቆ 80 ሚሊዮን የኢትዮጵያ ብር መስፈርት ላይ ያስቀምጣል።
ምን ትላላችሁ ጋይስ? እናንተ ሀሳብ አስተያየታችሁ ስጡ። እንሰማለን አንፈርድም ነው ጉዳዩ። አንድ 20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ ኧረ በነፃ ሄዶ ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝማ። በጣም በዚህ ሁኔታ ከቀጠለ ሁሉም እንግዲህ ቦክሰኛ ሊሆን ነው ማለት ነው። የቦክስ ፌዴሬሽን ደግሞ ምላሽ የምንሰማው ወይም ደግሞ የማርሻል አርቱን ፌዴሬሽን የምንሰማ ይሆናል። እናንተ ብቻ ሀሳብ አስተያየታችሁን የሰጣችሁ ቆዩ። የቻናል ዋን ጉዳይ ምንድን ነው ወገን? እስቲ እንመልከታችሁ። ቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። እሺ ይሁን እኮ መነገሩ በጣም መረጃ የሚሰጥ ነገር ነው። በጣም ቆንጆ ነው፣ አሪፍ ነው፣ ወደናቸዋል። ንግግሮቹ በጣም ኢንፎርማቲቭ ናቸው። መረጃውን መስማት ለሚፈልግ ሰው እጅግ ጠቃሚ ነው። ነገር ግን ይህን ቻናል ሁላችንም እንደምናውቀው እሁድ ነው የሚተላለፈው አንደኛው። ሁለተኛ ነገር ደግሞ ቤተሰብ ተሰብስቦ የሚያየው ነው። በርካታ ልጆች ያሉበት ነው። ብዙ ሰዎች የሚያዩት ቻናል ሆኗል በአሁኑ ሰዓት እና ይህንን ነገር ልጆች በሚያዩት ትልቅ ሚዲያ ላይ መነገሩ አግባብ አለው ብላችሁ ታስባላችሁ? ኢንፎርማቲቭ ነው። አዎ ኢንፎርማቲቭ ነው። መስማት ለሚፈልጉ ሰዎች ጠቃሚ ሊሆን ይችላል። ናፍቆት እንደምትመለከቱት ሳቋን መቆጣጠር አቅቷት ነበረ። ይሄ ነገር የመጣው ከምን መሰላችሁ? በኢትዮጵያውያን በእኛ ዘንድ አልተለመደም። አዎ አልተለመደም። ግን እኔ ጥሩ አይደለም፣ ልክ አይደለም ከሚሉት ወገን ነኝ። ማለት ባህላዊ ሰው ሆኜ ወይ ነገር አካብጄ ምናምን አይደለም። ግን ልጆች ይሄን ነገር ይመለከቱታል። ይሄን ነገር ሲመለከቱት ሲያድጉ እነሱ ምን ያድርጉታል? ኖርማል አድርገውት ነው የሚያድጉትና ትልቅ ሚዲያ ላይ እንደዚህ አግባብ የሌላቸው ወሬዎች ባይነገሩ፣ የምታቀርቧቸው ነገሮች ብትመርጡ። በነገራችሁ ላይ የእነሱን ጉዳይ ዛሬ ብቻ አይደለም ያየሁት፣ ከአንድም 2 3 4 ጊዜ እያየኋችሁ ነው። ለልጆች ቢመጥሩ ነገሮች እየተላለፉ አይደለም በዚህ ፕሮግራም ላይ። በዚህ አጋጣሚ ይሄን የምትመለከቱ ካላችሁ ባካችሁ ለትልቅ ሰዎች የሚመጥን ህፃናቶችንም ያማከለ ፕሮግራም ብታዘጋጁ እንደ አንድ ቴሌቪዥን ጣቢያ ላሳስባችሁ ወዳለው። ትልቅ ነገር ከእናንተ ስለምንጠብቅ ማለት ነው። ከዚሁ ከቴሌቪዥን ፕሮግራሞች ሳንጣ እንግዲህ በበርካታ ኢትዮጵያውያን ዘንድ ተወዳጅነት ያተረፈው አርቲስት ወይም ደግሞ ጋዜጠኛ ዮናስ ከበደ እንግዲህ ከኢቢኤስ ለቋል የሚሉ በርካታ ዜናዎች የተሰሙ ይገኛሉ። ከነዚህ መካከል በጥቂቱ ውስጥ ላስመልክታችሁ። የዮናስ ከበደ ጉዳይ ነው። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ታዲያ ከዚህ መረጃ ጋር ተያይዞ ይህ መረጃ እውነት ነው እንድንል ያስባሉን ጉዳዮች ምን መሰላችሁ? አንደኛ ይህ ጉዳይ ጋር ተያይዞ ኢቢኤስ ቴሌቪዥን ላይ የተላለፈ የሚገኘው የቅዳሜ ከሰዓት ፕሮግራም ላይ ጋዜጠኛ ዮናስ ከበደ የታየ አልነበረም። የምታየው ፕሮግራም የምትመራው ብዙ ነገሮች ላይ እየተሳተፈች የምትገኘው የጋዜጠኛ ዮናስ ከበደን ቦታ እየሸፈነች የምትገኝ ጸገነት ነበረች እና ጸገነት ደግሞ ይህን ቦታዎች ከቨር ማድረጓ ዮናስ እዚህ ፕሮግራም ላይ አለመኖር በርካቶችን ጥያቄ ፈጥሮ እዚህ ፕሮግራም ላይ ለቁ ነው ከኢቢኤስ ወጥቷል ሙሉ ለሙሉ እያሉ በርካቶች የተነጋገሩበት ይገኛሉ። ታዲያ አብዛኛውም ሰው ደግሞ ዮኒ እባክህ እንደዚህ አታርግ እያሉ በርካቶች ሲናገሩ ነበር። ግን እውነቱን የምነግራችሁ ነገር ሀገር ለቆ ወጥቷል የሚባለው መረጃ ከኢቢኤስም ወጥቷል የሚባለው መረጃ ከእውነት የራቀና ዮናስ ከበደ እስካሁን ምንም የተናገረው ነገር እንደሌለ ልነግራችሁ እወዳለሁ። በውሸተኛ መረጃ የተታለላችሁ ከኢቢኤስ ለቋል ብላችሁ ያዘናችሁ የፕሮግራማችን ተከታታዮች ዮናስ ከበደ በአሁኑ ሰዓት ምንም የተናገረው ነገር የለም። ከኢቢኤስ ለቆ ይሁን ከሀገር ወጥቶ ይሁን ምንም አይነት ማስረጃ የለም። ስለዚህ እውነተኛ መረጃዎችን እያለያችሁ እንድትሰሙ ላሳስባችሁ እወዳለሁ። ሌላው በኢትዮጵያ ማህበራዊ ሚዲያዎች ላይ ትልቅ የተዘዋወረ የሚገኘው የላጤ ሾው ፕሮግራም ከዶንኪ ቲዩብ ጋር ባደረጉት ቆይታ ላጤ ሾው ከ200 በላይ ሴቶች የተሳተፉበት ውድድር ነበረ። ታዲያ አንድ ሚስት ለመምረጥ ነበር ያ ሁሉ ትግል የተደረገው። በየቀኑ በሚለቀቅበት ሰዓት ማን ትመረጥ ይሆን ማን ይቀር ይሆን ያለ ልባችንን አንጠልጥሎ የጨረሰው የሾው ፕሮግራም ነበረ። ታዲያ ይህ ሾው የምር መስሎን አገባቶ እንዴት ነው ነገሩ በምድር የሚቋጭ እያለ ሁላችንም በጉጉት ስንጠብቅ ነበረ። ግን ውሃ ከልሶበታል። ይህ ጉጉታችንን ድራማ ነው፣ ያ ሁሉ ስክሪፕት ነው የሚል ምላሽ ዲያስፖራው ነግሮናል። ታዲያ ምን ትላላችሁ? የኢትዮጵያ ሕዝብ በየጊዜው የሚለቀቁ ነገሮች ኮንተንት ናቸው፣ አትመኗቸው። ሶሻል ሚዲያ ምንም ነገር አይታመንም ስላችሁ እናንተ አትሰሙኝም። ይኸውላችሁ ይህም ድራማ ነው አላስቡት። በዛ ሁሉ መሀል ኮንተንት ነው።
የኢትዮጵያ ሕዝብ ደግሞ ትዳር ፍለጋ ነው የምር ነው ብሎ በርካቶች ተመለከቱት ነበረ። ኢትስ ፋይን። ነገር ግን ሶሻል ሚዲያን አትመኗቸው። በጣም ሌክዠሪ ነገር ይዞ ብታያቸው፣ በጣም ትልቅ ነገር እያደረጉ ቢያሳዩቸው እናንተ አትመኗቸው። ይህ ለኮንተንት ተብሎ የሚደረጉ ነገሮች ናቸው። ስለዚህ እየለያችሁ ብታረጉ ኑሯችሁን በልክ ብታረጉት። ምክንያቱም እግዚአብሔር ለእኛ የሚሰጠን በልካችን ነው። በጣምም ሲበዛ በጣምም ዝቅ ሲል ጥሩ አይደለም። እግዚአብሔር በሚገባ ልክ ስለሚሰጠን ባላችሁ ህይወት ላይ አታማርሩ። ሶሻል ሚዲያ ላይ የሚታዩት ነገሮች ግን በጭራሽ አትመኑ። የእናንተን ህይወት ብቻ ከእግዚአብሔር ጋር እያሳመራችሁ እንድትኖሩ ላሳስባችሁ ወዳለሁ። ላጤሹ ደግሞ ለዚህ ምስክር ነው። የምወዳችሁ የማከብራችሁ ውድ ቻናል ቤተሰቦች ዛሬም እንደተለመደው በማህበራዊ ሚዲያ ላይ ምን አሉ የተባሉ ወሬዎችን ይዤላችሁ ቀርቤያለሁ። እስካሁን አብራችሁ ቆይታ ያደረኩት የምወዳችሁ የማከብራችሁ እህታችሁ ነበርኩኝ። መልካም አስተያየቶችን እየሰጣችሁ እንደቆያችሁ ባለ ሙሉ ተስፋ ያለኝ። ታዲያ እናንተም እንግዲህ ከዚህ ደግሞ መረጃ እንዳገኛችሁበት ተስፋ አድርጋለሁኝ። ሰብስክራይብና ላይክ ያደርጋችሁ ቆዩ። በየሰዓቱ በየጊዜው በየማህበራዊ ሚዲያ የሚዘዋወሩ መረጃዎችን እውነተኛነታቸውን እያረጋገጥን ትክክለኛ መረጃ እናደርሳችኋለን ማለት ነው። ቻናሉን እንደወደዳችሁ ተስፋ አደርጋለሁኝ። ብቻ ግን ስለሁሉም እጅግ አድርጌ አመሰግናችኋለሁ። ቀጣይም ደግሞ ቆንጆ መረጃዎችን ይዤላችሁ እመጣለሁ። እስካሁን ግን አብራችሁ ስለነበራችሁ እጅግ አመሰግናለሁ። ቸሮችን ለመዘገብ ያብቃን። ኢትዮጵያ ሀገራችንን ሰላም ያርግልን። መልካም ዜናዎችን ያሰማን። እኔም መልካም ዜናዎችን ለመዘገብ ፈጣሪ ይርዳኝ። ቸር ዋሉልኝ።